አይ ጉድ ሞርኒንግ እንዴት አደራችሁ? ሰላም ናችሁ ወይ? እንዴት ናችሁ? ዛሬ ፍሉክ መልቲሜትር እንዴት አድርጋችሁ እንደምትጠቀሙ ነው አሳያችኋለሁ። ዛሬ በዳያግራም የታከለም ጭምር አሳያችኋለሁ ማለት ነው። በቅድሚያ መጀመሪያ ቮልቴጁን እንለካለን። ቮልቴጅ እንዴት እንደሚለካበት በዚህ በፍሉክ ዲጂታል መልቲሜትር እንዴት እንደሚለካ አሳያችኋለሁ። ኦኬ በቅድሚያ ኦኬ ናው ቮልቴጁን ያው በቀጥታ ቮልቴጅ ኦልዌይስ የሚለካው በፓራላል ስለሆነ በፓራላል አድርጋችሁ ምንም እንትን ያደርግም በቀጥታ እዚህ ላይ ማድረግ ነው። ይሄው ቮልቴጁን ያሳያቸዋል። ይሄ አሁን ለምሳሌ 120 ቮልቴጅ ነው፣ እንደዚህ ያሳያል ማለት ነው። ኦኬ ሌላው ዲሲ ነው። ዲሲ ለመለካት ደግሞ ዲሲ ቮልቴጅ ለመለካት ደግሞ ይሄው ዲሲ ኦልዌይስ ሁለቱም በፓራላል ነው። ስለዚህ ይሄ እዚህ ጋር ያለው የምታዩት እንትን እዚህ ጋር የምታዩት ለምሳሌ ትንሽ ዙም አውት ላድርግላችሁ። ይሄ አድጀስተብል ፓወር ሰፕላይ ነው። ስለዚህ 9 ቮልት ነው። 9 ቮልት ሴትአፕ አድርጌዋለሁ። 9 ቮልት ነው አድጀስተብል ስለሆነ ማለት ነው። እና ቮልቴጁን ለመለካት ለምሳሌ ይሄው ለምሳሌ ዊዝ ሎድ ነው። ቮልቴጁን ለመለካት ዊዝ ሎድ ነው። ለምሳሌ ዙም አውት ላድርግላችሁ ትንሽ እንዲታያችሁ። ኦኬ ስለዚህ ቮልቴጁን ላሳያችሁ ብዬ ነው። ኦኬ ስለዚህ ቮልቴጁን በፓራላል ነው፣ በዲሲ ነው። ስለዚህ ፖዚቲቭን በፖዚቲቭ አድርጋችሁ ኔጌቲቭን በኔጌቲቭ አድርጋችሁ አሁን ይሄንን ስንት ነው? ኦልሞስት 8.9 ነው። ኦልሞስት 9 ቮልት ነው ማለት ነው። አያችሁ እዚህ ጋር ያሳያችኋል፣ እዚህ ላይ ያሳያል። ሁለተኛም ደግሞ እዚህ በፍሉኩም ደግሞ ይሄው 9 ቮልት ያሳያል ማለት ነው። 9 ቮልት ኦልሞስት 8.9 ቮልት ነው የሚለው ዲሲ ቮልቴጅ ነው። ኦኬ ይሄ ነው ቮልቴጁ። ሌላው ደግሞ ሚል ቮልቱ በጣም አነስተኛ ኢኩፕመንት ስለሚጠይቅ እሱን አላዘጋጀውላችሁም። አሁን ኦምስን ነው። ኦምስ እንዴት እንደምንለካበት ማለት ነው። በፍሉኩ ኦምስ መልቲሜትር ደግሞ እንዴት አድርገን ኦምሱን በቀጥታ ያው ይሄንን ብቻ ሬዚስታንሱን እንደዚህ አድርጋችሁ ሬዚስታንሱን በማነካካት ያው ለምሳሌ ይሄ አያችሁ 1.1 ነው። ይሄም ያው እንደምታዩት 1.1 ኦምስ ነው። 1 ኦምስ ነው። ስለዚህ ኦምሱን በዛ ትለካላችሁ ማለት ነው። ሌላው ኮንቲኒቲ ነው። ኮንቲኒቲ ደግሞ የምትለኩት ደግሞ ኮንቲኒቲ ለምሳሌ ይሄንን ለመለካት ለምሳሌ ለምሳሌ እዚህ ጋር ኮንቲኒቲውን ለመለካት እዚህ ላይ አድርጋችሁ ለምሳሌ ይሄንን ስትለኩት በአንዱ ሳይድ ይሄ ኮንቲኒቲ ያሳያል። ይሄ አሁን ዋይር ይሰራል አይሰራም የሚለውን ነገር እዚህ ጋር አድርጋችሁ ደግሞ በሌላውን ሳይድ ስናየው ይሄ ኦፕን ይሄን ኮንቲኒቲ የምንለካበት ማለት ነው። አንድ እንትን መበጠሱና ወይም መኖሩን አለመኖሩን መበጠስ አለመበጠሱን ወይም መስራት አለመስራቱን በዛ አይደንቲፋይ እናደርጋለን ማለት ነው። ሌላው ዳዮድ ነው። ዳዮድ በቀላሉ ይሄው ዳዮድ ሞድ ላይ ማስቀመጥ ነው። ይሄን እዚህ ጋር የምታዩት ይሄው ዳዮድ ሞድ ላይ ተቀምጧል። አሁን ዳዮድ ሞድ ስናስቀምጥ የምንለካው ፖዚቲቭን በፖዚቲቭ አድርገን ፖዚቲቭን በፖዚቲቭ ኔጌቲቭን በኔጌቲቭ እናደርግ ይሄው እዚህ ጋር 0.2 ቮልቴጅ ድሮፕ እናገኛለን ማለት ነው። በዚህ በዳዮዱ ላይ ማለት ነው። ሪቨርስ ስታደርጉት ምንም ሃይ ሬዚስታንስ ነው፣ ምንም እንትን ቮልቴጅ ድሮፕ አይኖርበትም ማለት ነው። ስለዚህ ይሄ ዳዮድ የምንለካበት ማለት ነው። ሌላው ካፓስተር ለመለካት ነው። ካፓስተር ደግሞ ለመለካት ይሄው አናዘር ካፓስተር አምጥቻለሁ። ካፓስተር ደግሞ ፖላሪቲ ስላለው ፖዚቲቭን በፖዚቲቭ ኔጌቲቭን በኔጌቲቭ ታደርጋላችሁ። ከዛ በኋላ ይሄንን ስትነኩት ይሄ ካፓስተንስ ደግሞ ምንጊዜም እዚህ ጋር ይሄ የሎውን በተን ፕረስ በማድረግ ወደ ካፓስተንስ ትለውጡታላችሁ። ካፓስተንስ መለኪያው እንትን ላይ ማለት ነው። ካፓስተንስ ኦልዌይስ ሜዠርድ ባይ ፍሪኩዌንሲ ስለሆነ ማለት ነው። ስለዚህ
ኔጌቲቭን በኔጌቲቭ ፖዚቲቭን በኔጌቲቭ ስታደርጉት ይሄ ካፓስተር አሁን 67 ማይክሮፋራድ ነው ማለት ነው። ይሄ 67 ማይክሮፋራድ ነው። 60 ኦልሞስት 68 ነው። 68 እዚህ ላይ 67 ይላል። ኦልሞስት የክሎዝ ነው ቶለራንስ ስላለው ማለት ነው። 67.6 ይላል ማለት ነው። ይሄ ካፓስተር ምካር ኦኬ። ሌላው እዚህ ላይ ስንሄድ ደግሞ ኤሲ ላይ ከረንት ላይ ስንሄድ ደግሞ ከረንት ስንለካ እነዚህ ከረንት ኤሲ ከረንት እና ዲሲ ከረንት በምንለካበት ጊዜ ጉዝ ሎድ አሳያቸዋለሁ። ኤሲ ከረንት እና ዲሲ ከረንት እዚህ ጋር የሚለኩም ይሄንን ተርሚናል ደግሞ እዚህ ጋር መለኪያውን ስናደርገው እዚህ ጋር የምናይበት ቮልቴጅ ኦምስ እና ኮንቲኒቲ እና ካፓሲታንስ እና ዳይወድ ነው የሚለ ካፓሲተር እና ዳይወድ ነው የሚለካው እዚህ ላይ ማለት ነው። ስለዚህ እነዚህ ሁለቱን ከረንቶችን ከረንት ኤሲ እና ከረንት ዲሲ ለመለካት ደግሞ የግድ ይሄንን እንትን አውጥታችሁ እዚህ ጋር መለካት አለባችሁ ማለት ነው። እዚህ ጋር አድርጋችሁ ነገር ግን እዚህ ላይ አድርጋችሁ ከለካችሁ አውቶማቲካሊ የፊውዙን ኢንተርናል የሆነ ፊውዙን እንትን ያደርግባችሁ ያቃጥልባችኋል ማለት ነው። እዚህ ላይ ምክንያቱም እዚህ ጋር ከረንት የሚለካው እዚህ ላይ ከረንት መለካት ስለማንችል እዚህ ላይ አድርገን ከረንት ለመለካት ስንፈልግ እዚህ ጋር ይሄንን እንትኑ ፕሮጉን እዚህ ጋር አንስታችሁ መለወጥ አለባችሁ ማለት ነው። አሁን ኤሲውን ስንለካ ኤሲ ለመለካት ዊዝ ሎድም አሳያቸዋለሁ። ጊዜም ከረንት የሚለካው በሲሪየስ ስለሆነ ማለት ነው። ለምሳሌ አሁን ቮልቴጁን እናስቀምጥበት ዊዝ ሎድ አሳያቸዋለሁ። አሁን ቀይራን እዚህ ጋር ምን ጊዜ እንዳትሳሳቱ እዚህ ጋር ኤሲ ሳይሆን ከረንት ነው እዚህ ጋር የምንለካው ከረንት ነው። ከረንት ኦልዌይስ ሜዠርድ ባይ ሲሪየስ ስለሆነ ማለት ነው። ስለዚህ አሁን ከረንት ምን ጊዜ ሜትራችን በሲሪየስ ኮኔክት መሆን አለበት ማለት ነው። ለምሳሌ ያህል ይሄው አሁን አሳያችኋለሁ። ይሄ ፓወር ሰፕላይ ነው። ፓወር ሰፕላዩ ወደ ሎድ ይገባል። ከሎድ የወጣው ወደ ሜትር ይገባል ማለት ነው። ከሎድ የወጣው ወደ ሜትር ይገባል። ይሄው ወደ ሜትር አስገባሁት። ከሜትሩ የሚወጣው ደግሞ ሎድ ላይ ይሆናል ማለት ነው። ሎድ ላይ እናስገባዋለን። ይሄው ሎድ ላይ ስናስገባው ዙም አውት ላድርግላችሁ። አሁን ይሄንን ዙም አውት ስናደርገው አሁን ስናደርገው እዚህ ላይ ስናደርገው ይሄው ሎዱ በራ። ከረንት ለመረካት ምንጊዜም ከረንት ሜዠር የምናደርገው በሲሪየስ ስለሆነ ይሄው አሁን ይሄ በሲሪየስ ነው ኮኔክት የተደረገው ከፓወር ሰፕላይ ወጥቶ በልቡ ላይ ከሎዱ ላይ ወጥቶ ወደ ሜትሩ ከሜትሩ ወጥቶ ደግሞ ወደ ሎዱ ነው የሚገባ። ስለዚህ ሜትር ኦልዌይስ እንትን የምናደርግበት ኮኔክት የምናደርገው በሲሪየስ ስለሆነ ስለዚህ 0.3 አምፕ ነው ማለት ነው። አሁን ዊዝ ሎድ አየን ማለት ነው። ልክ እንደዚህም ደግሞ የኤሲውን የከረንቱን ፍሪኩዌንሲ ለመለካት ደግሞ እዚህ ላይ እንዳለ ይሄ ቢጫ ስላለ ቢጫውን ይሄን ፕረስ ማድረግ ብቻ ነው። ይሄን ፕረስ እናደርገው የዚህ አምፖል ስንት ነው ማለት ነው? ፍሪኩዌንሲ ስንት ነው ማለት ነው? 60 ሃርዝ ነው ማለት ነው። 60 ሃርዝ ነው ማለት ነው። የዚህ ፍሪኩዌንሲ ኦልዌይስ ሜዠርድ የሚደረገው በሃርዝ ስለሆነ ማለት ነው። ስለዚህ የዚህ አምፖል ፍሪኩዌንሲ ስንት ነው ማለት ነው? 60 ሃርዝ ነው ማለት ነው። ኦኬ አሁን እናየ ነው። ከዛ በኋላ ደግሞ ወደ ይሄው አሁን ይሄን በመናረቅበት ጊዜ ይሄው ሎዱ ይጠፋል ማለት ነው። ፍሪኩዌንሲ ይጠፋል ማለት ነው። ፍሪኩዌንሲ ኦልዌይስ ሜዠርድ ባይ ሲሪየስ ማለት ነው። ኦኬ አሁን ደግሞ ወዴት እንሄዳለን? ወደ የሚቀጥለው የምንሄደው ደግሞ አሁን ደግሞ ዲሲ ነው። ዲሲ እንዴት አድርገን ነው የምንለካው? ዲሲ ከረንት ደግሞ እንዴት አድርገን ነው ይሄ ዲሲ እነዚህ ሁለቱን ስናደርግ ምንጊዜም ሜትሮቹን አሁን በከረንት ለመለካት እዚህ ጋር አድርገናል። ኤሲ ከረንት ለመለካት እና ፍሪኩዌንሲውን ለመለካት አድርገናል። አሁን ደግሞ ዲሲ ከረንቱን ለመለካት ደግሞ እዚህ ላይ እናስቀምጣለን ማለት ነው። እሱንም ዊዝ ሎድ አሳያቸዋለሁ ማለት ነው። ልክ እንደዚሁ ተርሚናሎቹን ፖዚቲቭ እናድርግና እንደዚህ እናደርጋለን። ከዛ በኋላ ይሄን ነው ሎዱ ምንጊዜም
current is measured in series ነው። ስለዚህ ይሄንን ፖዚቲቭ በፖዚቲቭ ኔጌቲቭ በኔጌቲቭ ስናደርገው ይሄው ስናደርገው የምናገኘው ስንት ነው? የምናገኘው ከረንቱን ለማግኘት አሁን እዚህ ጋር በሲሪየስ ነው ብያቸዋለሁ። ሲሪየስ ነው። ስለዚህ በሲሪየስ ነው። ይሄንን እዚህ ላይ እናገናኛለን። ከዚህ በኋላ ይሄን ደግሞ ይሄ ስናገናኘው ያው ይሄ ሜትራችን ምንጊዜም ኮኔክትድ በሲሪየስ መገናኘት ያለበት በሲሪየስ ነው። ስለዚህ ከረንቱ ዲሲ ከረንቱ ስንት ነው ማለት ነው? 0.4 አምፕ ነው ማለት ነው። የዚች አምፖል ትንሿ አምፖል ነች ስለሆነች ማለት ነው ስንት ነው ማለት ነው? 0.43 አምፕ ነው ማለት ነው። ይሄ ነው ይመስላል ማለት ነው። ሌላው የዚህ ሜተድ በጣም እንትነቱ ደግሞ አስገራሚው ነገር ደግሞ ሌላ ምንድነው? ቮልቴጅ ያለ ንክኪ በቀላሉ ቮልቴጅ መኖሩን አለመኖሩ በቀላሉ እንደዚህ በማድረግ በማስጠቀማት አለርት ያደርጋቸዋል ማለት ነው። አካባቢ ላይ ቮልቴጅ አለው የለውም የሚለውን ነገር በቀላሉ አለርት ያደርጋቸዋል ማለት ነው። ቮልቴጅ መኖሩ አሁን ሳርቀው ይጠፋል፣ ሳስጠጋው ቮልቴጅ መኖሩን ያሳያቸዋል፣ ኢንዲኬት ያደርጋቸዋል ማለት ነው። አለርት ማድረጊያ ነው ማለት ነው። ይሄ ፍሉክ 117 ዲጂታል መልቲሜትር በጣም ጠቃሚ ነገር እንደሆነ ማለት ነው። ሌላው ምንድነው ደግሞ ሌላው አስገራሚ ነገር ደግሞ የአውት ኦፍ ቮልቴጅ ደግሞ እዚህ ላይ አድርጋችሁ እዚህኛው ላይ አድርጋችሁ ይሄን ይመስላል። ዛሬ ያዘጋጀውላችሁ ይሄን ይመስላል መልቲሜትሩ። የዚህ የፍሉክ መልቲሜትር ዲጂታል መልቲሜትር በጣም ጠቃሚ መሆኑን አሳይቻችኋለሁ። በሌላ ፕሮግራም እስከምንገናኝ ድረስ በሰላም ቆዩኝ። መልካም ቀን እንዲሆንላችሁ እመኝላችኋለሁ። ባይ